ሰላም እንዴት ናችሁ? ዛሬ የምነግራችሁ እዚህ ሶሻል ሚዲያ ላይ ቲክቶክ ላይ፣ ፌስቡክ፣ ዩቱብ ላይ የሚንቀሳቀሱ ስብከት የሚያደርጉ ኢሉሚናቲዎች እንዳሉ ነው። ኦኬ ይህን በደንብ እንድታውቁ እፈልጋለሁ። ኦኬ ምክንያቱም በማወቅም ባለማወቅም እየተከተላችኋቸው ሊሆን ይችላል። ደግሞ ማይገመቱ ናቸው። እነዚህ የኢሉሚናቲ አባላት ማይገመቱ ናቸው። ብዙ ጊዜ ጥሩ ጥሩ ነገር ነው የሚናገሩት። ኦኬ ምክንያቱም ምንድነው በደንብ ላስይዛችሁ፣ እነዚህ ኢሉሚናቲዎች አጋንንታዊ የሚስጥር ማህበራት ሰው ለመስበክ ወይንም ለማሳመን አንድ ሲስተም ይጠቀማሉ። እሱ ምንድነው? ኮንፊውዝ አንድ ኮንቪንስ ይባላል። ኦኬ አደናግሮ ማሳመን አደናግሮ ማሳመን ይባላል። እሱ ምንድነው? መጀመሪያ ኮንፊውዝ ታደርገዋለህ። በቃ ከዚህም ከዚያም የተለያዩ መረጃዎች ትሰጠዋለህ። ኢቭን ጥሩ ነገሮችም ትለቅበታለህ። በቃ ደስ የሚሉ ስለ ኮንፊደንስ፣ ራስ መተማመን፣ ስለ ስብዕና፣ ሳይኮሎጂካል የሆኑ ኮንሴፕቶች፣ ነጥቦች ትነግረዋለህ። በቃ ራሱን እንዲችል ኮንፊደንስ እንዲኖረው፣ ራስ መተማመን እንዲኖረው ትሰብከዋለህ። which is ፖዚቲቭ ጥሩ ነገር በጥሩ ነገር ታስጀምረዋለህ። ከዛ ኢሚዲየትሊ ወደ ሌላ ሽፍት ታደርጋለህ። ማለት መስመር ውስጥ ካስገባኸው በኋላ ሌላ መጥፎ ልማድ እንዲለማመድ ታደርገዋለህ። ለምሳሌ የእግዚአብሔር ሕጎች እንዲጥስ ያደርጉታል እነዚህ ኢሉሚናቲዎች ማለት ነው። ኦኬ ደሊብሬትሊ ማለት ነው። መጀመሪያ ጥሩ አሳዩት አይደለ? መስመር ውስጥ ከገባ በኋላ ግን መስመሩ ይቀይሩታል ማለት ነው። ኦኬ ወደ ክህደት፣ ፈሪሃ እግዚአብሔር እንዳይኖረው ያስተምሩታል ማለት ነው። መጀመሪያ ተቀብለዋቸው ስለነበረ ደግሞ በቀላሉ ነው የሚያምናቸው። ምክንያቱም አእምሮ ምን አምነዋል? በቃ ይሄ ጥሩ ሰው ነው፣ ጥሩ ምክር ነው የሚሰጠው ብሎ ስለተቀበለው ኦፖዝ ማድረግ አይችልም። ኦኬ ዝም ብሎ ነው የሚነዳው። ኦኬ ስለዚህ ይሄ ኮንፊውዝ ኤንድ ኮንቪንስ ይባላል። ኦኬ ይሄ በደንብ ነው የሚጠቀሙበት። ባይ ዘ ወይ እኔን አክቹዋሊ ኮንፊውዝ ኤንድ ኮንቪንስ ሊያደርጉኝ አይችሉም። ምክንያቱም እኔ እነሱ ጋር ነበርኩኝ ለብዙ ዓመታት፣ እነሱ ጋር ቆይቻለሁ። እነሱ ጋር እየሰራው፣ እነሱ ጋር እየበላው፣ እያወራን፣ እየተጫወትን ብዙ ዓመታት ነበርን እነሱ ጋር እኔ ሳጠናቸው ማለት ነው። ኦኬ ሪሰርች ሳደርግባቸው ብዙ ዓመታት ነው የቆየ ነው። ስለዚህ ሶሻል ሚዲያ ላይ የሚናገሩትን ነገር እኔ በአየር ነው የማያውቀው። ኦኬ ግን 30 ሰከንድ 40 ሰከንድ ሳይናገሩ ራሱ ይገባኛል። ምክንያቱም አውቃቸዋለሁ። ኦኬ ምን አይነት ቃላት እንደሚጠቀሙ፣ አለባበሳቸው ሳይቀር አነጋገራቸው፣ ለዛቸው በሙሉ አውቀዋለሁ ማለት ነው። ኦኬ ስለዚህ እናንተ ማወቅ ትችላላችሁ። አክቹዋሊ ይሄ መጽሐፍ ይሄ እነሱን አጥንቼ እነሱ ጋር ሆኜ በማጥናት ያሳተምኩት መጽሐፍ ካነበባችሁት በቀላሉ ነው የምትለዩዋቸው። ኦኬ ባነጋገራቸው፣ ባለባበሳቸው ትለዩዋቸዋላችሁ። ኦኬ በተለይ ከገጽ 97 ጀምሮ ካነበባችሁት በጣም ቀላል ይሆንላችኋል። ምንድነው የሚለው እዚህ ገጽ 97 የኢሉሚናቲው ኤፍሬም ድራማዎች ይላል ርዕሱ ማለት ነው። ማለት እዛ ቢሮ ውስጥ ቁጭ ብለን የሚሰሩት ድራማ ነው ማለት ድራማ ነገር ነው ማለት ሁለት ተመራርጠው እኛን ለመስበክ ማለት ነው፣ እኛን ለማሳመን የሚያደርጉት ድራማ ነበረ። ማለት ድራማ አይደለም፣ እኔ ድራማ አልኩት እንጂ ለነሱ ድራማ አይደለም፣ ለነሱ ስብከት ነው። ኦኬ በቃ ዴሊብሬትሊ ተዘጋጅተው እኔ እንደዚህ እናገራለሁ፣ አንተ እንደዚህ ተናገር፣ እኔ ስለ ግብረ ሰዶም ይሄን እናገራለሁ፣ አንተ እንደዚህ ተናገር፣ እኔ ስለ እግዚአብሔር እንደዚህ እናገራለሁ፣ አንተ ደግሞ እንደዚህ ተናገር ተብለው ተጻጽፈው ነው የሚሰሩት የነበረ ቢሮ ውስጥ ማለት ነው። ኦኬ ስለዚህ ድራማ አይደለም፣ እኔ ነኝ ድራማ ያልኩት። ለእኔ ድራማ ነው፣ ምክንያቱም ይገባኝ ነበር። ኦኬ ምን ለማለት እንደፈለጉ በሙሉ ይገባኝ ስለነበረ
እዚህ መጽሐፍ ላይ የኢሉሚናቲ ኤፍሬም ድራማዎች ብየዋለሁ። ዋናው ደራሲው የድራማዎቹ ደራሲ ኤፍሬም የሚባለው ኢሉሚናቲ ስለነበረ ማለት ነው። ኦኬ ባልደረባችን ነው፣ አለቃችን ነበረ ስራ ላይ እና የእሱ ድራማዎች ወይንም ስብከቶች ካነበባችሁት ኢሉሚናቲ መሆን አለመሆን አንድ ሰው ኢሉሚናቲ ነው ወይስ አይደለም የሚለውን በቀላሉ ትለዩታላችሁ ማለት ነው። ኦኬ ስለዚህ በደንብ እዩት። ስለዚህ በጣም ይጠቅማችኋል። ኦኬ ሶ ምንድነው 90% ጥሩ ነገር ይናገራሉ። እዚህ ላይ ኮንፊዝ ለማድረግ እና ኮንቪንስ ለማድረግ 90%ቱ ጥሩ ነገር ነው የሚናገሩት። ኦኬ ሲያገኟችሁ ሻይ ቤት ላይም ካፌ ላይ ወይንም ሌላ መዝናኛ ቦታ ላይ ካገኟችሁ፣ ኢቨን ታክሲ ላይ ራሱ ካገኟችሁ 90%ቱ የሚናገሯችሁ ጥሩ ነገር ነው። ወይ ከመጽሐፍ ቅዱስ አምጥተው ይናገራሉ፣ ወይ በባህል ዙሪያ ይናገራሉ። ጥሩ ነገር በቃ ጨዋ መስለው ነው የሚናገሩት። 90%ቱ ጥሩ ነገር ነው የሚናገሩት። 10% ግን መርዝ ይለቃሉ። 10% ብቻ መርዝ። ያቺ መርዝ ግን በጣም አደገኛ ናት። ምክንያቱም ከጥሩ ነገር ተቀላቅላ ነው መጥታ ያለችው። ኦኬ ይሸውዷቸዋል ማለት ጥሩ ነገር እየተናገሩ ቆይተው ወደ መጥፎ ሲሸጋገሩ አትይዙትም። ኦኬ ይሸውዷቸዋል። ምክንያቱም መጀመሪያ ፈርስት ኢምፕሬሽን ላይ ሰርቶባቸዋል። ጥሩ ነገር እየተናገሩ ስለነበረ በቃ ይሄ ቅዱስ ሰው ነው፣ በጣም የተባረከ ሰው ነው ብላችሁ ስለምታምኑ ያ መጥፎ ነገር አታስተውሉትም። አእምሯችሁ ላይ ግን ተቀርጾ ቀርቷል፣ መርዙ ማለት ነው። ኦኬ ስለዚህ ያቺ 10% በጣም አደገኛ ናት። ባይ ዘ ወይ አንድ በርሜል ውሃ በስንት ሚሊ ሊትር መርዝ ነው የሚበከለው? በትንሽ በጠብታ ራሱ ሊበከል ይችላል አይደለ? በጣም ትልቅ እንትን ሐይቅ ራሱ በትንሽ መርዝ ሊበከል ይችላል። የአእምሯችንም እንደዛ ነው። ኦኬ 90% ጥሩ ነገር ተናግረው ያቺ 10% ሲጨምሩብን ግን ሙሉ በሙሉ ስብዕናችን ሊበላሽ ይችላል። ከእግዚአብሔር ጋር ያለን ግንኙነት ሙሉ በሙሉ ሊቋረጥ ይችላል። ኦኬ ባህሪያችን በሙሉ ሊቀየር ይችላል። ኢቭን አጋንንት ራሱ ሊገቡብን ይችላሉ። በዛች 10% ማለት ነው ከተቀበልናቸው፣ የእነሱ ሀሳብ ከተቀበልን፣ ያቺ 10% ከተቀበልናቸው ሙሉ በሙሉ ህይወታችን ሊበላሽ ይችላል። በእነሱ መስመር ውስጥ ራሱ ልንገባ እንችላለን። ስለዚህ መጠንቀቅ ያስፈልጋል። እነሱ እንደዚህ ነው የሚጠቀሙት። በቃ ኮንፊዝ ኤንድ ኮንቪንስ። በቃ ጥሩ ነገር የሚናገሩ መስለው መጨረሻ ላይ ጣል ያደርጋሉ። ኦኬ ሽወዳ ነው በቃ ማታለል። ኳስ ላይ አሁን እንዴት ነው አንድ ተጫዋች በግራ የሚመታ መስሎ ነው በቀኝ የሚመታው አይደለ? ወይ በቀኝ በእግሩ የሚመታ መስሎ በጭንቅላቱ ይመታል አይደለ? እንደዛ ነው የነዚህ ኢሉሚናቲዎችም። ጥሩ ነገር እየተናገሩ ቆይተው መሀል ላይ እንትን ያደርጋሉ፣ መርዝ ይረጫሉ። ስለዚህ እንደዚህ አይነት ሲስተም ነው የሚጠቀሙት። ኦኬ ይሄ በደንብ መጠንቀቅ ያስፈልጋል። እንደዚህ ስለሚጠቀሙ ነው ደግሞ ብዙ ፎሎወር እያገኙ ያሉት። ባይዘ ወይ እኔ አሁን እንደነገርኳችሁ በቀላል ነው የምለያቸው። በቃ ዊዝን ሰከንድስ እለያቸዋለሁ። ባለባበሳቸው፣ በዚህ በንቅሳታቸው በደንብ እለያቸዋለሁ። ንቅሳታቸው ራሱ የራሱ ኮድ አለው። ኦኬ የሚጠቀሙባቸው ቃላቶች፣ አነጋገራቸው፣ አይናቸው በሙሉ እኔ እለያቸዋለሁ። ኦኬ በቨሪ ሲምፕል። እኔ በጣም ቀላል ነው እንደነገርኳችሁ ብዙ ዓመታት እነሱ ስለቆየሁ ማለት ነው። ኦኬ አካሄዳቸው ራሱ አውቀዋለሁ። አካሄዳቸው ራሱ ማለት ነው። ኦኬ የሚለብሱት ልብስ፣ የሚያደርጉት መነጽር በሙሉ ይታወቃል። የራሱ የሆነ ሲስተም አለው። ኦኬ ነገር ግን ብዙ ፎሎወር እያገኙ ያሉት አብዛኛው የኢትዮጵያ ሕዝብ እነዚህ የሚስጥር ማህበራትን ወይም ኢሉሚናቲዎቹን ስለማያውቃቸው ነው። ኦኬ ተደብቀው ነው እየሰሩ ያሉት። የኢትዮጵያ ሕዝብ ያቺ 90% ነው እያየ ያለው። ይሄ ስለ ኮንፊደንስ፣ ስለ ሳይኮሎጂ፣ በቃ ስለ ሰው አትጨነቁ ምናምን የሚሏትን ነገር ነው እየሰማ ያለው የኢትዮጵያ ሕዝብ። ያቺ 10% ያቺ መርዟ እያያት አይደለም። ዛት ኢዝ ዋይ
ለዛም ነው ብዙ ፎሎወር እያገኙ ያሉት። ኦኬ በጣም ነው እየሸወዱት ያሉት ህዝቡን። ባይ ዘ ወይ በጣም ብዙ ውጤትም እያመጡ ነው። ብዙ አባላት እያገኙ ነው። ኦኬ አባል መሆን ሳያውቅ ራሱ አባል የሆነ አለ። ኦኬ እነሱ ባይ ዘ ወይ እንትን ነው ስፕሪት አላቸው አይደለ? ውስጣቸው እነዚህ ኢሉሚናቲዎች ከውስጣቸው ከአእምሯቸው አጋንንት አሉባቸው። እነዚህ አጋንንት ተጠቅመው ሰውን ያጠምዳሉ። በአይናቸው ብቻ ያጠምዳሉ። አታችመንት እዚህ ታነብታላችሁ ስለ አታችመንት፣ ስፒሪቹዋል አታችመንት ምን እንደሆነ፣ በምን አታች ልንሆን እንደምንችል ከነሱ ጋር እዚህ መጽሐፍ ላይ በዝርዝር አስቀምጨዋለሁ። ኦኬ ስለዚህ ያጠምዳሉ በአይናቸው ብቻ ራሱ ስትጠጋቸው ራሱ እነሱ ጋር ስትሆን ራሱ ያጠምደዋል። ኦኬ እንደተጠመድክ ግን ላታውቅ ትችላለህ። ብልህ ካልሆንክ እንደተጠመድክ እንደተያዝክ ላታውቅ ትችላለህ። ምክንያቱም ሂደት ደግሞ አለው። በአንድ ጊዜ ሁሉም ነገር አፕሎድ አያደርጉልህም። ሰይጣን ጭኖብህ ራሱ እንደዚህ ያደርግ፣ እግዚአብሔር ካድ፣ ቤተሰብህን ግደል ምናምን ብለው በአንድ ጊዜ አያዙህም። ቀስ በቀስ ነው፣ ስቴፕ ባይ ስቴፕ ነው ማኑ እያስነኩህ መጨረሻ ላይ ከእግዚአብሔር የሚለያዩ ማለት ነው። ኦኬ ስለዚህ ኢሉሚናቲ ሆኖ ራሱ ላይታወቀው ይችላል። ኦኬ ክፋት እየሰራ ተሳስቸው ነው በቃ ኢት ኢዝ ኖርማል እያለ እንደዛ እየተለማመደ መጨረሻ ላይ እነሱ ጋር ይገባል ማለት ነው። ኦኬ ስለዚህ በጣም አደገኛ እንደሆነ ማወቅ ያስፈልጋል። እነዚህ ኢሉሚናቲዎች ፎሎው ስታደርጓቸው፣ ላይክ ስታደርጓቸው የራሱ የሆነ አታችመንት አለው። እዚህ መጽሐፍ ላይ ታዩታላችሁ። ብዙ ረቂቅ ነው ባይዘው የእነሱ አሰራር ስፒሪት ነው፣ አጋንንት ነው። ኦኬ እንዴት እንደሚልኩብህ እንዴት አፕሎድ እንደሚያደርጉብህ የራሱ የሆነ ኮንሴፕት አለው። አንብቡት። ይሄ መጽሐፍ ጃፈር መጽሐፍት ቤት ጋር አለ። እዚሁ ሜክሲኮ ለጋር መቀሌም አለ፣ ጎንደር ጎጃም አለ፣ እንትን ባህር ዳር ላይ። ስለዚህ አንብቡት እንዳትሸወዱ። ማለት ሌላ ስለ ቢዝነስ ስለ ብዙ ነገር ማወቅ ትችላላችሁ፣ ጥሩ ነው። ግን ዋናው ነገር ስለ እነዚህ ስፒሪቶች ስለ አጋንንት ነው በደንብ ማወቅ ያለባችሁ። የህይወት ጉዳይ ነው። አይዘወይ ኢት ኢዝ አ ማተር ኦፍ ላይፍ። ኦኬ መጀመሪያ ህይወታችሁ ነው። ህይወት ስላችሁ የምድር ብቻ ሳይሆን አሁን ያለንበት ህይወት ብቻ ሳይሆን ከሞት በኋላ ያለው ህይወት ራሱ አደጋ ሊገባ ይችላል። ኦኬ እንደዚህ የአጋንንት ምን እንደሆኑ እንዴት እንደሚያጠቁ ካላወቅን ብዙ ችግር ውስጥ ልንወድቅ እንችላለን። ስለዚህ ማንበብ ያስፈልጋል። ይሄ መጽሐፍ በተለይ ለመጀመሪያ ጊዜ ነው ባይ ዘ ወይ ይሄ መጽሐፍ የጥናት መጽሐፍ ሲታተም ለመጀመሪያ ጊዜ ነው ማለት በአካል ተገኝቼ ነው ያጠናሁት። እነሱ ጋር ሁኜ ነው ያጠናሁት እና አጥንቼም ያሳተምኩት። ስለዚህ ለመጀመሪያ ጊዜ በዓለም ደረጃ ለመጀመሪያ ጊዜ ነው እንደዚህ አይነት መጽሐፍ እየታተመ ያለው። ኦኬ ሌሎች ሪሰርቾች ከመጽሐፍት ከምናምን ነው የሚወስዷቸው። እኔ ግን እዛው ኢሉሚናቲዎች ጋር ሆኜ ነው የሰራሁት ይሄ ሪሰርች ማለት ነው እና ይሄ መጽሐፍ ያሳተምኩት። ኦኬ ስለዚህ it is first hand information ኦኬ ስለዚህ አንብቡት። ይሄን መጽሐፍ ካነበባችሁ ማንም አይሸውዳችሁም። ኦኬ ስለዚህ ይህን በደንብ ያዙ።